ስሜ አዲ ወርቁ ይባላል። የቦሌ ወረዳ 12 የሲቪል ምዝገባና ነዋሪዎች አገልግሎት ጽሕፈት ቤት ኃላፊ ነኝ። ያው እንደሚታወቀው ዛሬ ላይ ትልቅ ለነዋሪዎቻችንና ለአካባቢያችን ነዋሪ ለሆኑ ሰዎች ትልቅ የምስራች ዜና ነው ይዤ የቀረብኩት። ይኸውም ከዚህ በፊት የመታወቂያ ህትመት በኤጀንሲና በክፍለ ከተማ ደረጃ ፕሪንት ተደርጎ ሲቀርብ የነበረው ዛሬ ላይ ከ119 የአዲስ አበባ ወረዳዎች ለመጀመሪያውና የመጀመሪያው በወረዳችን ላይ ትልቅ የብስራት ድምፅ አሰምተናል። ይኸውም የመታወቂያ ህትመት ሙሉ ለሙሉ ወደ ክፍለ ከተማም ወደ ኤጀንሲ መላክ አቁመን ተገልጋይ ከእንግልት ነፃ እንዲሆን የተቀላጠፈ አገልግሎት እንዲያገኝ እዚሁ መታወቂያውን አድሶ ካደሰ በኋላ ክፍያ ከከፈለ ወዲያውኑ ወስዶ ይሄዳል። የሚከፍለውም ክፍያ በቴሌ ብር ነው። ይህ ደግሞ ለነዋሪዎቻችን ትልቅ የመመላለስ ሂደቶችን ቀንሷል። ሰራተኛውም ወዲያውኑ ለማምጣት የሚመላለሰው ስላለ እዚሁ ስለቀረ እንግልት ከብዙ አንግል አይተናል። ብክነት ለምሳሌ ብዙ ጊዜ መታወቂያ ታትሞ ይመጣል። ሰዎች ተመልሰው መጥተው ሳይወስዱ ይቀርና ኢኮኖሚ ብክነትም ሲያስከትል የነበረው ሙሉ ለሙሉ ይቀራል ማለት ነው። ምክንያቱም እዚሁ ታትሞለት እዚሁ ወስዶ የሚሄድ ከሆነ ብክነት ሆኖ የሚቀር ምንም አይነት የመንግስት ንብረትም አይኖርም። የሰው ጉልበትም የሚባክን የለም። ትራንስፖርት ተብሎ ሰራተኛ ለማምጣት የሚሄደውም ሙሉ ለሙሉ ስለሚቀንስ አሊያም ስለሚቀር ከብዙ አንግል ሴቭ አድርጎናል። የአገልግሎት አሰጣጣችንንም ጣሪያ አድርሰናል ማለት ነው። ይህ የሆነው ደግሞ እንደ ወረዳችን በህዝብ ብዛትና በመልካም አስተዳደር ችግርን ለመፍታት ተብሎ እንዲሁም ካሉት ወረዳዎች ተመርጠን ጠንካራ ሰራተኛ ያለበት ጠንካራ አመራርነት የሚሰጥበት ተቋም ለመጀመሪያ ጊዜ ፕራክቲስም መደረግ ስላለበት ተብሎ የተሰጠን እድል ስለሆነ በጣም ደስ ብሎናል። የወሰዱት ማህበረሰቦችም ማመን እስኪያቅታቸው ወስደው ደስ ብሏቸው ይዘው ሲወጡ አይተናል። እናንተም ቅድም ስታናግሯቸው ነበረ። ደስ የሚል እድል ነው የተሰጠን። እኔም እድለኛ ነኝ። ለመጀመሪያ ጊዜ በአዲስ አበባ ከተማ በወረዳ ደረጃ የህትመት ማሽን ገብቶልን የመጀመሪያውን መታወቂያ አትሜ እንዲሰጥ ስላየሁኝ ስላስደረኩኝም ደስ ብሎኛል። ወረዳውም እንኳን ደስ ያለው፣ የወረዳውም ነዋሪዎች እንኳን ደስ ያላችሁ። እንግልት ቀርቷል። መታወቂያችሁን አድሳችሁ ይዛችሁ መግባት ነው ብለናል። ሁሉም ሰው እየመጣ መታወቂያውን አሳድሶ ይዞ መግባት ይችላል። ደስ ብሎናል። እንኳን ደስ ያላችሁ ማለት እፈልጋለሁ።